ቅድስት ማርያም ፋውስቲና ነበር። የተወለደችውም በሰሜን ምዕራብ የፖላንድ ሀገር ክፍል እንደ አውሮፓውያን አቆጣጠር ነሐሴ 25 1905 ዓ.ም ነበር። በተወለደችበት ቤት ውስጥ ከነበሩት 10 ልጆች ሶስተኛ ስትሆን ቤተሰቧ ምንም ያህል ድሃ ቢሆን በመንፈሳዊነት የጠነከረ ቤተሰብ ነበር። በአቅራቢያው ባለው ቤተክርስቲያን ከተጠመቀች በኋላ ሄለና ተብላ መጠራት ጀመረች። በልጅነት እድሜዋ ራሷን በጸሎት ፍቅር፣ ጠንክሮ መስራት፣ በታዛዥነት እንዲሁም ሰዎች መከራን ሲቀበሉ ይሰማት በነበረው እጅግ በጣም ጥልቅ በሆነ ስሜታዊነት እያነጸች ነበር ያደገችው። ፋውስቲና ለመንፈሳዊነት የጠራችውን ጥሪ ለመጀመሪያ ጊዜ ማዳመጥ የቻለችው 7 ዓመቷ ያለ ነበር። በዕለት ተዕለት ማስታወሻዋ ላይም ይህንን ያለምንም አሻሚነት ግልጽ በሆነ ቋንቋ እንዲህ አስቀምጣለች። በ7 ዓመቴ ነበር ለመጀመሪያ ጊዜ እግዚአብሔርን ድምጽ በነፍሴ ውስጥ የሰማሁት። እሱም ለተሻለ ሕይወት የጠራውን ጥሪ ነበር። ነገር ግን ሁልጊዜ ታዛዥ መሆን አልቻልኩም ነበር። ምክንያቱም እነዚህን ነገሮች ሊያስረዳኝና ሊያሳየኝ የሚችል ማንም ሰው አጠገቤ አልነበረም። ፋውስቲና ትምህርቷን ከጨረሰች በኋላ ገዳም ለመቀላቀል ወሰነች። ነገር ግን ቤተሰቧን ብሎም ራሷን ማገዝ ስለነበረባት በ16 ዓመቷ በቤት ውስጥ ሰራተኝነት ተቀጠረች። በቤት ውስጥ ሰራተኝነት ለመቀጠርም አቅራቢያዋ ወዳለው አሌክዛንድራ ወደ ተባለው ከተማ ሄደች። ታዲያ በዚህ የአሌክዛንድራ ከተማ ቆይታዋ ገዳም የመግባት ፍላጎቷ ከቀን ወደ ቀን እያደገ ይሄድ ነበር። ቤተሰቦቿ ይህን ፍላጎቷን ይቃወሙ ስለነበር ትንሿ ሄለና ጥሪዋን ለዓመታት ለማዘዋወር ሞከረች። ከዓመታት በኋላ ስለ ጥሪዋ እንዲህ ስትል ጽፋለች። አንድ ጊዜ ከእህቴ ጋር እየጨፈርኩ ያለና ሁሉም ሰው ደስታ ውስጥ እያለ እኔ ግን የውስጥ ስቃይ ይሰማኝ ነበር። መጨፈር ስጀምር ድንገት ኢየሱስን በጎን ቆሞ አየሁት። በስቃይና በሕመም ውስጥ ያለውን ኢየሱስ፣ በቁስል የተጠቀለለውን ኢየሱስ፣ ብዙ ደም ፈሶ የነበረውን ኢየሱስ አየሁት። እንዲህ ሲልም ተናገረኝ። ምን ያህል ጊዜ መከራ መቀበል አለብኝ? አንቺስ እስከ መቼ ከኔ ትሸሻለሽ? በሳቅ ቅጽበት ውስጥ ሙዚቃ ቆመ። ሁሉም ከእይታ ተሰወረ። እኔና ኢየሱስ ብቻ ቀረን። ራሴን እንዳመመኝ በማስመሰል ተቀመጥኩኝ። በነፍሴ ውስጥ የተከናወነውን ለመደበቅ እየሞከርኩ ነበር። ከተወሰነ ጊዜ በኋላ እህቴንና ሁሉንም ትቻቸው ወጣሁ። ጉዞዬንም ወደ ቅዱስ ስታኒስላውስ ካቴድራል ቤተክርስቲያን አደረግኩኝ። ጊዜውም የፀሐይ መጥለቂያ ነበር።